Hey guys, that's Wendy Natway. Morning, ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ደግሞ የፀጉር ቪዲዮ ነው። ነገር ግን ከላይ ያነሳሁት ይሄ የመጨረሻ አንደኛ የሆነበት ለዚህ ለሰመር ወቅት ተስማሚ ፀጉር ነው ማሳያችሁ። ተመልከቱ እንዴት እንደምታምር እቺ 14 ኢንች ቁመት ያላት በጣም ውብ የሆነ ፀጉር ናት እና ይሄንን ለእናንተ በተለይ ለስመስ ለምትስማማችሁ እንደዚህ ላሳያችሁ ብያሰብኩ። ይሄ ቴክስቸሩ ለየት ያለ ቴክስቸር ነው ስላችሁ ለስላሳ የፈረንጅ ልሙጥ ያለ ፀጉር ሳይሆን እንደኛ እንደዚህ ቴክስቸሩ የራሳቸው ስታይል ነው እንደዛ ነገር ነው እና በጣም ደስ የሚለው አሪፍ ነው። ናቹራል ፀጉር ነው የሚመስለው እንደዚህ ራሱ ሃይላይት ተደርጎ ከለሩ ሲጀምር አንደኛ ነው። አራት ነጥብ ለተመለሰ አቀራብላ ለሰውነች በቀላሉ ወርወር አድርጋችሁ መሄድ የምትችሏት ፀጉር ስትፈልጉ እች ፐርፌክት ናት። እንደዛ ላሁን ያረኩትን የሰመር ሉክ ናት። ከእሷ ጋር ስትደረግ በጣም ታምራለች እና ለተለያዩ ስታይል ናቸው አሪፍ የምትሆነ ግን ደግሞ ለሙቀቱ በጣም ተስማሚ ናት እና ይሄኛው ይኸውላችሁ ከለሩ እንዴት አባቱ እንደሚያምር ይኸውላችሁ አንያ ፀጉር ነው 100% ብቻ ካለው እና በድጋሚ ከክላይ ያነሳሁት ስለዚህ ሊንኮቹን ታች ዘርዝሬ ሊንክ አድርጌ ጽፌ አስቀምጥላችኋለሁ እና ሄዳችሁ ቼክ ማድረግ እንዳትረሱ። ዛሬ ለየት ያለ ስታይሊንግ እሞክርለታለሁ እና እሱ እንዴት እንደሚመስል መጨረሻ ላይ አሳያችኋለሁ። ስለዚህ የምትወዱት ቪዲዮ ይሆናል ብዬ አስባለሁ። የዛሬ ፀጉር ደግሞ እንደዚህ ከክላይ ነው የመጣው። ውስጥ ያለው ነገር እንመልከትና ቀጥታ ስታይሊንግ ወደ ማድረግ እንገባለን። ስለዚህን ለስታይሊንግ የሚጠቅሙ ነገሮች ይሄን የመሰለ ቆንጆ ቦርሳ እና ይሄን ታገኛላችሁ። ዛሬ ማሳያችሁ አጭር የሆነ 7.5 ባይ5 የሚባል የዊግ አይነት ነው። ፀጉሩ እንደምታዩት ይሄንን የመሰለ ዋው የሆነ ፀጉር ነው። ተመልከቷት እንዴት እንደምታምር እቺና በጣም የሆነ ከለር ነው ያላት። ይሄንን ቅጥ ማድረግ መጠቅለል እንደልባችሁ ስታይል ማድረግ ትችላላችሁ። የተለያዩ ስታይሎች እኔ ውስጥ እሞክራለሁ። ዛሬ ትንሽዬ ቦክስ ውስጥ እንደዚህ ታጥፎ ስለመጣ ይሄኛውን ቀጥ አድርጌ አስተካክለዋለሁ። ከዛ በተረፈ እችን የመሰለሽ ምርጥ ፀጉር ናት። ቁመቷ ደግሞ 14 ኢንች ነው። ስለዚህ ምርጥ የሆነ ቁመት ነው ብዬ አስባለሁ። ፊት ለፊቱን ደግሞ እንደዚህ ላሳያችሁ። በድጋሚ 7.5 የሆነ ሌስ ስለሆነ በጣም አሪፍ ነው። እንደልባችሁ ስታይል ማድረግ ትችላላችሁ። ይኸውላችሁ ይህንን የመሰለ ሌስ ነው። በጣም ያምራል። ይኸውላችሁ ይሄ ውስጡን የኮፍያውን ማሰራር ላሳያችሁ በደንብ። ይሄንን የመሰለ ገመድ አለ። በድጋሚ ይሄንን ከዚህ ቤት ካሳያችሁ አውቃለሁ። ጎንና ጎኑን ዝብናባችሁ ለማለት የሚረዳለው። ከዛ በኋላ አብሮት የሚመጣውን ቴፕ ደግሞ ተጠቅማችሁ ሌሱ መለጠፍ ትችላላችሁ። ብሉም ጄሉም ሳታረጉበት። ከዛ በተረፈ ይኸውላችሁ ይሄንን የመሰለ ነው ውስጡ የሚመስለው። ይኸውላችሁ ይሄንን የመሰለ ሮስትሪንግ ማለት። ስለዚህ ይሄንን የምጠቀማለሁ። ኮፍያውን ለእኔ ቆንጆ ሆኖ ፊት ያደረገ እንዲሆነኝ ይኸውላችሁ እንደዚህ ጭቅላቴ ላይ ሳደርገው እንግዲህ ይሄን የሚመስል አሁን ኮፍያውን ለእኔ በደንብ እንዲሆን እንደዚህ እያስተካከልኩት ነው። አሁን ይሄንን በጣም በቀላሉ ስታይል ለማድረግ መጀመሪያ ሞክራለሁ። እንደዚህ ለጥ ካረኩትኝ በኋላ ቀጥ አረገዋለሁ። ከዛ በኋላ ቀጥ ያለውን ውጤት ካሳየኋችሁ በኋላ ጠቅልዬው ደግሞ ተጠቅልሎ እንደሚመስል አሳያችኋለሁ። ስለዚህ ሁለት የተለያዩ ስታይሎች እነሱን እንሞክራለን። ይሄ ክፍያው በድጋሚ እንደዚህ የጎን ክፍያ ስለሆነ እንደዚሁ ነው የምታው። በጣም ያምራል። በድጋሚ 7.5 ተመልከቱ። እዚህ ጋር ይታያችኋል። ይኸውላችሁ እንደዚህ ምንም ጄሉም ብሉም ካላረገበት እንደዚህ መተው እችላለሁ። 4 ነጥብ። እቺ ፊት ለፊቷን ደግሞ ትንሽዬ ቤቢ ሄር እንደዚህ ይሰራለት እችላለሁ። የበለጠች ድግግ እንዳትታይ ፋውንዴሽን ስለቀባሁት ብዙ ይሄኛው ሌሱ አይታይም። ስለዚህ እሱ በጣም ቆንጆ ነው። ይሄ ጎንና ጎንና ጆሮ ድረስ ማድረግ እንዳትረሱ። ይሄንን እንደዚህ በማበጠሪያ ለጥ ማድረግ እንዳትረሱ። ምክንያቱም ይሄንን ስቴፕ ካለፋችሁ ወደ ሙሉ ማድረግ ካልቻላችሁ ፀጉር ቤት ወስዳችሁ ራሱ አስደርጉት። ፀጉር ቤት ወስዳችሁ አሰሩ ፀጉራችሁን። በተለይ ኢትዮጵያ የምትኖሩ ከሆናችሁ
መጨረሻ ይመቻል። ምክንያቱም የትኛውም ፀጉር ቤት ዊግ ማሰራት ትችላላችሁ። እኔ ዛሬ ያለሁኝ ራሱ አሁን ተመልሼ ከመምጣቴ በፊት ብዙ ዊጎቼን እንደዚያ አሰርቻለሁ። ምክንያቱም አላ ቁጭ ብዬ እንደዚህ መስራት ይፈልጋል። በቆንጆ ስታይሊስቶች ፀጉር ቤት እንደዚህ ሊያደርጉላችሁ ይችላል። እና ካልቻላችሁ ይህ መተኮሱ የሚከብዳችሁ ከሆነ ፀጉር ቤት እዚህም ሀገር የትም ሀገር አሜሪካ የትም ሀገር ፀጉር ቤቶች ይሰሩላችኋል። እና በደንብ ሲሰራ ዊግ ሳይሆን የራሳችሁ ፀጉር ቆንጆ ፀጉር ይኖራል። አንዳንዱ ሰው ዊጉ ችግር ያለበት ይመስለዋል፣ ግን ዊጉ ሳይሆን ችግሩ የእኛ ስታይል ማድረግ ችሎታችንን ሊሆን ይችላል። እና የትኛውንም ዊግ በጣም ቆንጆ ስታይል ካደረጋችሁት አሪፍ ነው የሚሆነው ልላችሁ ነው። የሁላችሁ እንደዚህ ታፍቼ ከጨረስኩ በኋላ ይመስላል የፀጉሩ ከለሮቹ እንዲህ ሲተኮሱ እንደውም የበለጠ በጣም እያስባለሁ። አያችሁ እንዴት እንደሚያምር ተመልከቱ። በድጋሚ ይችን ግን በሆነ ነገር አድርጌ ማስተካከል አለብኝ። ስለዚህ እሱን ላድርግና ይህንን የተኩስ የተጨቆቴ አሳያችኋለሁ። ይኸው እንደዚህ ትንሽዬ ቤቢዋን እንደዚህ ካደረግን በኋላ የዚህ መጨረሻ ውጤት ይሄንን እንደዚህ ተኩስ አድርጋችሁ መተው ትችላላችሁ። አለም ደግሞ ጠቅልላችሁ ሚስቴር ማድረግ ትችላላችሁ። እንደዚህ ራሱ ግን እንዴት እንደሚያምር ልነግራችሁ አልችልም። ቁመቷ በተለይ በቃ ፐርፌክት ናት። ለሰመር አንደኛ ናት። ለሁሉ ነገር ተስማማለች እና ይኸውላችሁ ጋይስ አሁን ደግሞ ጠቅለል አድርጌ ፀጉሩን ምን እንደሚመስል ልሞክረው። ስለዚህ ጠቅለል አድርገን እዚህ ጋር በተኮሻ እያጣልኩና በመተኮሻ ነው ለመጠቅለል ያሰብኩት እና ተኮሻ ወደ ፔስትና ጥቅል ደግሞ ምን እንደሚመስል እዚህ ላሳያችኋለሁ። እሺ ጋይስ የዛሬ ቪዲዮ እንግዲህ የነበረ በድጋሚ ፀጉር መጨረሻ አሪፍ ከቁመቱ ጀምሮ ከሌሱ ጀምሮ ምን እናወጣለን። ስለዚህ እናንተም እንደምትወዱት ጥርጥር የለኝም። ለሰመር እንደዚህ ቆንጆ ሆነ አጠር ብላ አላ ከለር ደግሞ ያላት ፀጉር የምትፈልጉ ከሆነ ይሄን ቪዲዮ ሞክሩት። ሊንኩን ታች ታገኛላችሁ። በተረፈ ደግሞ